ሰላም ጤና ይስጥልን። ወቅታዊ ታማኝና ሚዛናዊ መረጃዎችን የሚያቀርብላችሁ ኢትዮ ኤርላይንስ ነው። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። መጀመሪያ ስለ ሽሞቱን እናድርግ። እኔ ከመከላከያ ስወጣ ማለት ስሰናበት ለመመለስ አይደለም። የቀድሞ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ወቅታዊ ሁኔታ አስመልክቶ ያልተጠበቀ አነጋጋሪ መግለጫ ሰጡ። ጀነራሉ በትግራይ ክልል በአቶ መለስ ዜናዊ ስም ተገን በማድረግ የሚከናወኑ እንቅስቃሴዎች በአስቸኳይ ሊቆሙ እንደሚገባ አሳስበዋል። ጊዜው አስተዳደሩን አፍርሶ የራስ አስተዳደር አዋቀርኩ የሚለውን አካሄድ ፍጹም ህገወጥና እውቅና የሌለው መፈንቅለ መንግስት ሲሉ የጠሩት ጀነራል ሳሞራ ቡድኑ ማህተምና የአሰራር መሳሪያዎችን በመቀማት ባለስልጣናትን የማባረር ተግባር መፈጸሙን ይፋ አድርገዋል። አክለውም በአሁኑ ወቅት በክልሉ እየተካሄደ ያለው የወጣቶች አፈሳ ከሻዕቢያ የድሮ ትግል ስትራቴጂ የተቀዳ ነው ሲሉ ወላጆች ልጆቻቸውን እንዳይሰጡና ተደራጅተው እንዲታገሉ ጥሪ አቅርበዋል። ዝርዝሩን ይዘናል። በምርጫ ቦርድ እውቅና የተሰረዘው ህወሓት በሀገሪቱ ሊቀረፍ የማይችል አውዳሚ ጦርነት ሊቀሰቀስ ይችላል ሲል ለዓለም አቀፉ ማህበረሰብ አስቸኳይ የዲፕሎማሲ መልእክት አሰራጭቷል። ህወሓት ባወጣው መግለጫ በኢትዮጵያ የውይይት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔና ወታደራዊ የኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብሏል። ይህ ሊቀሰቀስ የሚችለው አዲስ የትጥቅ ግጭት በኢትዮጵያ ድንበር ብቻ ሳይወሰን አጠቃላይ የአፍሪካ ቀንድ ቀጠናን ሊያናጋ እንደሚችል በማስጠንቀቅ በዓለም አቀፉ ማህበረሰብ የሚመራ ታማኝ የፖለቲካ ሂደት በአስቸኳይ እንዲጀመር ጠይቋል። ሌላኛው መረጃችን ነው። በሌላ በኩል ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸው የተነሱት አቶ ጌታቸው ረዳ በመጨረሻ ዝምታቸውን ሰብረዋል። አቶ ጌታቸው ከኒውስ ሜከርስ ጋር ባደረጉት ቆይታ ከስልጣን በመነሳታቸው የግል ቂምም ሆነ ቁጣ እንደሌላቸው ገልጸው የአሁኑ የህወሓት አመራር ግን ራሱን በህገወጥ መንገድ የሾመ መፈንቅለ ስልጣን አድራጊ ሲሉ ኮንነዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በሚሊዮን የሚቆጠር ደጋፊ እንዳላቸው ሁሉ ተቋሚም ያላቸው መሪ መሆናቸውን ጠቅሰው በቅርቡ የተካሄደው ምርጫ ህዝቡ በየቦታው ካለው አነስተኛ ግጭትና እውከት ምን ያህል እንደተማረረና ሰላምን እንደናፈቀ ማሳያ ነው ሲሉ ተደምጠዋል። እናንተም ትሰሙታላችሁ። በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት በተመለከተ የአቶ ሽመልስ አብዲሳ አስተዳደር መግለጫ ሰጥቷል። ጥቃቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና አገልጋዮችን ኢላማ ያደረገ መሆኑን ፓትርያርክ አቡነ ማትያስ በጽኑ ማውገዛቸው ቢታወስም የክልሉ አስተዳደር ግን ጥቃቱ ሃይማኖትና ብሔርን ኢላማ ያደረገ አይደለም ብሏል። ክልሉ ጥቃቱ ምርጫውን ለማደናቀፍና የሃይማኖት ግጭት ለመቀስቀስ በሸኔ ታጣቂዎች የተፈጸመ የሽብር ተግባር መሆኑን ገልጸው በአሁኑ ወቅት አካባቢውን የማረጋጋትና የተፈናቀሉትን የመመለስ ስራ እየተሰራ መሆኑን አስታውቀዋል። የእነዚህ ዜናዎች ሙሉ ዝርዝርና ትንታኔ አሁን ይዘንላችሁ እንቀርባለን። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ በማድረግ አብራችሁን ቆዩ እያልን ወደ ዝርዝሩ አለፍን። በመጀመሪያም በትግራይ የተከናወነው ፍጹም ህገወጥና እውቅና የሌለው ድርጊት ነው ሲሉ ጀነራል ሳሞራ የኑስ ህወሓትን አስጠነቀቁ። የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ ፖለቲካና የጸጥታ ሁኔታ በተመለከተ ቃለ መጠይቅ አድርገዋል። ጀነራሉ ከኢቢሲ የትግርኛ ክፍል ጋር ባደረጉት ቃለ ምልልስ በክልሉ በህወሓትና በአቶ መለስ ዜናዊ ስም ተገን በማድረግ የሚከናወኑ እንቅስቃሴዎች ሊቆሙ እንደሚገባ ገልጸዋል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቀርኩ የሚለው አካሄድ የተቃወሙት ጀነራል ሳሞራ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቀዋል። ይህ ቡድን በአክሱም ከተማ ተሰብስቦ ያደረገውን ውሳኔ ህጋዊነት የጎደለው መንግስት መስራታ ሲሉ የገለጹት ጀነራሉ መጀመሪያ በአቶ ጌታቸው ረዳ በመቀጠልም በጀነራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡ ወደ ምርጫ እንዳይወስዱት እንቅፋት ሲፈጠርባቸው መቆየቱንና በመጨረሻም ማህተምና የአሰራር መሳሪያዎችን በመቀማት የማባረር ተግባር መፈጸሙን ተናግረዋል። የክልሉ ፖለቲከኞች ዋና ዓላማ ስልጣን ብቻ መሆኑንና ይህንን ስልጣን የሚፈልጉት ከተጠያቂነት ለማምለጥ እንደሆነ የገለጹት ጀነራሉ የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየያዘበት ያለውን አካሄድ አድንቀዋል። የፕሪቶሪያ ሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ከፍተኛ ደስታውን የገለጸ ቢሆንም በክልሉ ያሉት ፖለቲከኞች ግን ወደ ስልጣን ሽሚያ ማምራታቸውን ጀነራሉ ጠቁመዋል። በአሁኑ ወቅት በክልሉ እየተካሄደ ስላለው የወጣቶች አፈሳ ሲያብራሩም ድርጊቱ ከሻዕቢያ የድሮ የትግል ስትራቴጂ የተቀዳ መሆኑንና ሻዕቢያ ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ገልጸዋል። ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት መሆኑን የጠቀሱት ጀነራል ሳሞራ የክልሉ አመራሮች ከምርጫ በኋላ መንግስት ይወጋናል የሚል ፕሮፓጋንዳ ለወጣቶች አፈሳ እየተጠቀሙበት እንደሚገኝና በአንጻሩ መንግስት ጉዳዩን በጦርነት ለመፍታት ፍላጎት እንደሌለው ገልጸዋል።
ጀነራል ሳሞራ ለትግራይ ህዝብና ወላጆች ባቀረቡት ጥሪም የወላጆች ስጋት የሆነውን የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻችንን አንሰጥም ብለው ሊታገሉ እንደሚገባ አሳስበዋል። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንደሌለበትና በመረጠው መሪ መተዳደር መብቱ ሊከበርለት እንደሚገባ በመግለጽ የህዝቡ ዋና ዋስትና ራሱ ህዝቡ ብቻ መሆኑን አስገንዝበዋል። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቀረበ። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱ ሲል ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲል ገልጿል። በምርጫ ቦርድ እውቅና የተሰረዘው ድርጅቱ ግንቦት 26 ቀን ሊቀረፍ የማይችልና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲ ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው ዲፕሎማሲ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብሏል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀር እንዲሆን እያደረገው ነው ብሏል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠብ አጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋና ሰብአዊ ቀውሱን ሊያባብስ እንደሚችል አመላክቷል። የፌዴራል መንግስቱ ግትር አቋም ይዟል ሲል የወቀሰው ህወሓት የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት ገልጿል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ ስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅት የወጣው ይህ መግለጫ ጨምሮም ማንኛውም ማህበረሰብ ሊሸከሙ የሚችለው የጽናት ገደብ አለው በሚል በትግራይ ያለው ጫና መጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። በመጨረሻም ህወሓት የችግሩ ስር የሰደዱ መንስኤዎችን ለመፍታት እንዲቻል በዓለም አቀፉ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመርና ለዚህም ዝግጁ መሆኑን በመግለጫው ገልጿል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣን መነሳታቸውን ተከትሎ በመጨረሻ ዝምታቸውን ሰብረዋል። አቶ ጌታቸው በሰጡት አስገራሚና ግልጽ መግለጫ የአሁኑ የህወሓት አመራር ክፉኛ የነቀፉ ሲሆን የስልጣን ሽግግሩን ህገወጥ መፈንቅለ መንግስት ሲሉ ጠርተውታል። አቶ ጌታቸው ከስልጣን በመነሳታቸው ምንም አይነት የግል ቅሬታ እንደሌላቸው ገልጸው የ2 ዓመት የስልጣን ዘመናቸው በተፈጥሯዊ ሁኔታ ማብቃቱን ጠቁመዋል። በፖለቲካ ውስጥ ጤናማ አሰራር ለመዘርጋት ያደረጉት ጥረት በከፊል እንዳልተሳካ ቢያምኑም ጠንካራ ትችታቸውን ግን በአዲሱ አመራር ላይ ሰንዝረዋል። መናደድ ካለብኝ እኔን ለመተካት ከፍተኛ ጥረት ካደረገውና ስልጣኑን ከእኔ ከተረከበው ሰው በላይ በማንም ልናደድ አይገባም ነበር ያሉት አቶ ጌታቸው፣ ነገር ግን ጉዳዩ የኔ የግል መናደድ አይደለም ብለዋል። አቶ ጌታቸው አሁን ያለው የህወሓት አመራር የተዘረጉትን ህጎች በመጣስ የስልጣን ሽግግር ማድረጉ የአሰራር ሂደቱን ህገወጥ ያደርጓል ሲሉ አስጠንቅቀዋል። በመጨረሻም ይህ አዲስ አስተዳደር ወደፊት ነፃና ፍትሃዊ ምርጫ ለማካሄድ የሚያስፈልገውን አስተማማኝ ጸጥታ ማረጋገጥ አይችልም ሲሉ ስጋታቸውን ገልጸዋል። ይህ በእንዲህ እንዳለ አብይ በሚሊዮን የሚቆጠር ደጋፊ እንዳላቸው ሁሉ ተቃዋሚም ያላቸው መሪ ናቸው ሲሉ አማካሪያቸው አቶ ጌታቸው ሲናገሩ መደመጣቸው ብዙዎችን አስገርሟል። በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲያቸውን የሚደግፉ እንዳሉ ሁሉ በሚሊዮኖች የሚቆጠሩ ደግሞ ይቃወሟቸዋል ሲሉ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ገልጸዋል። ከኒውስ ሜከርስ ጋር ቆይታ ያደረጉት አቶ ጌታቸው ረዳ እሳቸው የሚያማክሯቸው ጠቅላይ ሚኒስትር የሚመሩት ሀገር አሁን ላይ ማህበረሰቡ በተለያዩ አካባቢዎች እየተከሰተ ባሉትና አነስተኛ ግጭትና ሁከት ብለው በጠሩት አውድ ውስጥ መሆኑን በማሳት በነቂስ ወጥቶ መምረጡ ምን ያህል እንደተማረ የሚያሳይ ነው ሲሉ በይነዋል። ምርጫው የሁከትና ብጥብጥ መቃወሚያን ያሉት አቶ ጌታቸው በጅማና በአዲስ አበባ ከተሞች የተካሄደውን የምርጫ ሂደት በግንባር መታዘባቸውን በመግለጽ ህዝቡ በነቂስ ወጥቶ ድምጽ መስጠቱን ተናግረዋል። በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን በመጠቀም ድምፅ አሰጣጡን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቃውሞታል ባይ ናቸው። ምርጫው የጠቅላይ ሚኒስትሩን ፖሊሲዎች ከመደገፍ ወይም ከመቃወም ባለፈ ህዝቡ በየቦታው ባለው አነስተኛ ግጭትና እውከት ምን ያህል እንደተማረረ የሚያሳይና ሰላም እንደናፈቀ አመላካች ነው ሲሉ ተደምጠዋል። በመጨረሻም የአርሲው ጥቃት ሃይማኖትና ብሔርን ኢላማ ያላደረገ መሆኑን የአቶ ሽመልስ አብዲሳ አስተዳደር ገለጸ። የብሔርም ሆነ የሃይማኖት መልክ የሚሰጠው ሳይሆን የሽብርተኛ ኃይሎች ድርጊት ስለሆነ በዚህ መልኩ ሁሉም ኢትዮጵያዊ ሊረዳውና ሊያወግዘው ይገባል ሲሉ የኦሮሚያ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ ኃይሉ አዱኛ ገልጸዋል። ነገር ግን ግድያውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ በቤተክርስቲያንና በምዕመኗ ላይ በአርሲ ምድር በተደጋጋሚ የሚስተዋለው ግፍና በደል ማብቂያው መቼ ነው የሚል መግለጫ በትላንትናው ዕለት ማውጣት
መምጣታቸው ይታወሳል። አቡነ ማትያስ አክለውም በርካቶች ሕይወታቸውን እንዲያጡና እንዲፈናቀሉ ያደረገ እንዲሁም ቤተክርስቲያናት የተቃጠሉበትና የተዘረፉበት መሆኑን በመግለጽ አሁን ላይ በስልጣን ላይ ያለው አካላት ድርጊቱን በማስቆም ከታሪክ ባለዕዳነት እንዲድኑ አሳስበው ነበር። አዲስ ማለዳ ከዚህ ቀደም ከስፍራው ባገኘችው መረጃ መሰረት ግድያ የተፈጸመባቸው ግለሰቦች የኦርቶዶክስ እምነት ተከታይ እንደነበሩ መዘገቡ አይዘነጋም። የኮሚኒኬሽን ጉዳዮች ቢሮ ኃላፊው ጥቃቱ ማንነት ላይ እንዳላተኮረ በመግለጽ ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው በማለት ከታሪካዊ ጠላቶች ተልዕኮ ወስዶ መፈጸሙን ገልጸዋል። በጥቃቱ ከዚህም በላይ ጉዳት እንዳይደርስና ህዝቡና የኦሮሚያ ክልል የጸጥታ ኃይሎች መስዋዕትነት ከፍለዋል ብለዋል። ሽብርተኛ እያሉ የጠሩት ታጣቂ ኃይል ይህንን ጥቃት ያደረሰው ከታሪካዊ ጠላቶች ተልዕኮ ተቀብሎ የሃይማኖት ግጭት ለማነሳሳት የነበረ ቢሆንም በህዝቡ አስተዋይነት ከሽፏል ባይ ናቸው። ኃላፊው የፈሪ ስብስብ ያሉት አካል ምርጫውን ማደናቀፍ አልሳካለት ሲል በንጹሃን ዜጎች ላይና በቤተ ክርስቲያን ላይ ጥቃት ፈጽሟል ሲሉ አሳውቀዋል። የጭካሪ በትሩን ንጹሃን ላይ ያሳርፏል የሚሉት ኃይሉ ዓላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸርና የእርስ በርስ ጦርነት ለመቀስቀስ አስቦ ነበር ያሉ ሲሆን ይህም አልተሳካም ብለዋል። ከዚህ የከፋ ጉዳት ይደርስ ነበር ያሉት ኃላፊው ነገር ግን ማህበረሰቡና መንግስት መስዋዕትነትን ከፍሎ ቀበሌውን መቆጣጠር ችሏል ሲሉ ተናግረዋል። ይህንን ጉዳት በመጠቀም ፖለቲካዊ ትርፍ ለማግኘት የሚንቀሳቀሱ ኃይሎች ወደ ህሊናቸው ይመለሱ። ይህንን በማውገዝ መሰል ጥቃቶች እንዳይደገሙም ከመንግስት ጋር በጋራ መስራት እንደሚያስፈልግ አጽንኦት ሰጥተው ተናግረዋል። ክቡራን የቻናላችን ተከታታዮች ለአሁን ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ያላችሁን ሀሳብና አስተያየት ኮሜንት ላይ በመጻፍ ያጋሩን። በቀጣይ መረጃዎች እስከምንገናኝ ቸር ሰንብቱ።